የሚወስዱት ድራግ የሚወስዱት ምግብ አሁን ከኛ ጥናት የምናየው ሬሳ ሁሉ ከሆስፒታል የወጣውን እንመዘግባለን እኛ በምን ሞተን ብለን እንጠይቃለንና ሄፓታይተስ በጣም በዝቷል። አሁን ኤችአይቪውን ይፈራል እንጂ ሰው ሄፓታይተስ ነው የፈጀው ብዙውን ህዝብ ጉበታ። እንግዲህ ምንድነው እሱ ይሄንን የሚያስተላልፈው? ከሚጠጣበት ብርጭቆ ጀምሮ ቫይረሱን ያስተላልፍበታል ማለት ነው። ቡና ጠጡም ያስተላልፋል፣ ሆቴሎቹ ያስተላልፋሉ፣ ስጋ ቤቱ ሄፓታይተስ ያስተላልፋል፣ እጁ ይቆረጣል፣ ደግሞ እንትኑ ላይ በቃ እንደዚህ አድርጎ በምግብ ቤቶች ነው ህዝቡን ያበላሸው። ስለዚህ ምግብ ቤቶቻቸውን ይቆጣጠር። ጤና ቢሮ ምን ይሰራል? እኔ አልበላም፣ ሄጄ ሳይበስልም መብላት ትክክል አይደለም። ብዙ ልናወራ እንችላለን በዚህ በጤና ዙሪያኛ ያጠና ነው ብዙ ጥናት አለ። የኩላሊቱ ደግሞ የሚጠጡት ውሃ፣ ሰላጣው፣ የአትክልቱ ምክንያቱም የቆዳ መርዝ ከላይ ጀምረ እዚህ አሁን በተለይ አዲስ አበባዎቹ ቆንጆ ቆስጣ ነው የሚበሉት፣ ግን ውስጡ የተመረዘ ነው። ያ ናይትሮጅኑ ከፍ ይላል በሰውነት ውስጥ። ስለዚህ አንጀቱን ያ እንትኑን ኩላሊቱን ዳሜጅ ያደርገዋል፣ ከአቅም በላይ ይሆንበታል። እንደዚህ ያደረጉ ከተመረዘ ምግብ ነው የኩላሊቱ ፌለሪቲ የሚታየው። ራሱ ዶክተሩም ኮበልቶ ኩላሊቱ ፌል ያደርጋል። እኔም ማቀው የባህል ሐኪም ልጅ ዶክተር ኩላሊቱ ፌል አድርጎ እንትን ማድረጊያ ሁሉ ዲያላሲስ አድርጎ አልቻለም፣ ሞት። ምንም ከአቅማችን በላይ የሆነ የኩላሊት ፌለሪቲ ይታያል። በአመጋገብ ማዳበሪያው ተበላሽ ማበደ ኤክስፓየርድ ያደረገ ማዳበሪያ እንግዲህ እነዚህ ሁሉ ናቸው። አመጋገቡ ነው፣ ዘይቱ ነው። ህፃናት ፌል ሲያደርግ ኩላሊት ምን በልቶ ነው? ስለዚህ የሚጠጡት ሆቴል እንትን ወተት እንትን ነው ኤክስፓየርድ ያደረገ ነው። የሚበሉት ሴሪላክ ኤክስፓየርድ ያደረገ ነው። እና በቃ ተዘምቶብናል። ሳምንት የቀረው ኤክስፓየርድ ሊያደርግ ሳምንት የቀረው ምግብ ነው የሚገባው። እና መንግስት እንደ መንግስት ደረጃዎች መዳቢ ጥራት ቁጥጥሩን በጣም መከታተል አለበት። እና በጣም ያሳፍራል እዚህ መድኃኒት ቁጥጥር ውስጥ የምናያቸው እኛን አያስደርሱንም። WHO እኮ እኛን ይፈልገናል። እንጠራለን እኮ ስብሰባ ስንጠራ ዶክተሮች ናቸው ቀድሞ የሚጠሩትና እኛ እንዳንናገር እንኳን ለብቻ ወይም እነሱ WHO ዶክተሮች የሚጠሩት ለአበል ነው። እኛ አበሉን አንፈልግም፣ ግን ምን ፈልገውን እንኳን የመናገር መብት የለንም። ስለዚህ መድኃኒት ቁጥጥር ላይ ነው ያለው ችግሩ። እዛ ነው ሌብነቱ ያለው፣ እዛ ነው ህዝብ የሚያልቀው። ዘይቱ የሚገባው ዘይት ራሱ አስደንጋጭ ነው። እዚህ አሰብ እንትን ጅቡቲ መንገድ ላይ ነው ይሄ እንትኑን የሚለጠፈው። እስከዛ ድረስ ሄደን አፋሮቹን ይዘን ተከታትለናለኛ። እና ዘይቱ መርዝ ነው የሚገባው። ይሄ መተላለፍ ያለበት ይመስለኛል። የኢትዮጵያ ህዝብ ከዘይት ጀምሮ ባክግራውንዳችን የዘይት ሀብታችንን ሁሉ አስጠፍተውናል። ድሮ የንጉ ዘይት መንደር ውስጥ ተጨምቆ ይሸጥ ነበር። ድሮ የሰሊጥ ዘይት ይሸጥ ነበር። ቅቤም በሰላም ከላሞች ነበር የምናገኘው። አሁን ነጋዴው ሀብት ለማግኘት ህዝቡን ፈጅቶታል። እና መድኃኒት ቁጥጥር፣ ጤና ጥበቃ ዘመናዊ ትጥቅ ታጥቆ ህዝቡን ፈጀው ብለን እንላለን እኛ በስብሰባችን ላይ ሁሉ ጊዜ። የታጠቀው ትጥቅ ዘመናዊ ነው፣ መንግስት ያምነዋል። ስር ድረስ ገብተን ነው የምንከታተላቸው። አጥፊዎች ናቸው። ይህንንስ ለመጪ ትውልድ በመጽሐፍ መልክ ጽፈው ለአንባቢያን ለማቅረብ ሀሳቡ የለም? ከጻፍኩት እኮ መቅድሟ ላይ ነው ለእንትና ለዶክተር ሮዳስ መቅድሟን እኮ ያ ሁሉ እንትን ያስነሳ መቅድም በጣም ትንሽ ነገር ነው በዛ ሀሳብ ላይ የሰጠሁት እንጂ 1800 ገጽ ነው የጻፉት ሰዎቹ። ተገለበጠ ነው የኔ አይደለም። ይሄ እውነት የኢትዮጵያ እውነት ነው ተብሎ ጽፈው አስተላልፈዋል ሰዎች። እሱን ወደ መጽሐፍ ገልብጠን ለማለት ተው አይን ያለው ሰው ይቅርና አይነ ስውር ሁሉ ይከራከራል። ስለዚህ ይሄን ስድብ የኔ አቅም እነሱ አይጽፉም አይዋውጡትም። ደፋር እኔ ነኝ እንግዲህ ለማውጣት ማለት እሱ ሳይት ለምሳ አረ እንትኑ መጽሐፉን ታሪኩን ለማውጣት
ስድቡር ይቻላል። ይሄን ለምሳሌ ሴሜቲኮቹ እኛንን ቀድመን የተፈጠርን ባዮች ናቸው። ኩሹን መስደብ ነው የሚፈልጉት፣ ማዋረድ ነው የሚፈልጉት። እውቀት የኩሽ አይደለም ብለው ነው የሚያምኑት። እና እውቀት ደግሞ የኩሽ ነው፣ እኛ ኩሽ ነን። ስለዚህ ይሄን ካላመነ የኢትዮጵያ ሕዝብ ኩሽቲክነቱን ካላመነ የፈረንጅ አሽከር። ምንድነው ማስረጃው? ኩሽቲክና ሴሜቲክ ቀድሟል ለማለት ፕሩፉ ምንድነው? የተሰሩ ስራዎች ከህንድ ጀምረህ ከባቢሎን ጀምረህ እስከዚህ እስከ ግብጽ መጨረሻ ድረስ ያለው በሙሉ የኩሽ ስራዎች ናቸው። ሮም እኮ ቅርብ ጊዜ ነው የተፈጠረችው። በተለይ ከውሸት ታሪክ ላይ ነው የተፈጠረችው። የኛ ግን መሰረት ያለውን ያንን በግድ መኑ ማለት አያስፈልግም። በቃ ይዘን ቁጭ እንላለን። ቀስ እያለ በፊልም መልክም ማውጣት የሚፈልጉ አሉ። ያው ለምሳሌ ሆሊውዶች ብዙ ጊዜ አነጋግረውኛል። ግን ኢትዮጵያዊ አይፈጠርም እንዴት ነው ስለ ሆሊውድ ቢሰጠው? እንትንን ቤንሻንጉልን መርጠን ነበር በሎጂ ጋፎ እና ያን ሁሉ ካመጡ በኋላ ሳስበው ለምንድን ነው ኢትዮጵያዊ የማይፈጠረው? አንሰጥም፣ ባናደርገው ይሻላል። ተማክረን ሊቃውንት ጉባኤው ፊልሙን አቆም ነው እንጂ እንትን ሄጄ ነበር። አንዳንድ የሰማሁት ደግሞ አንድ መረጃ በተለይ ውጭ አውሮፓዎች ይመስለኛል ከፍተኛ ገንዘብ ከፍለውት ያን ጥበብ እንትን ለማለት ያነጋገሩበት ሁኔታ አለ የሚል ነገር አለ። ምን ይሰራልኛል እሱ? ገንዘብ እኔም አገኛለሁ። ገበሬ ነኝ። እህል አይደለም ይባል በሙያ ሰርቼ ሐኪምም ባልሆን በግብርናው መኖር ይችላል። አልሰጣችም እህል አድርጋ አሁን ፊልሙ ለሚሉት በጣም ይፈልጉት ነበር። ለምን ሁሉም ታሪኩ የቤት አሰራሩ ሁሉ ጠልሰሙ ላይ ስላለ አስበውት ነበር ፈረንጆች። እዚህ የሚመላለሱ ነበር ብዙ ጆዎችም እዚህ ይመላለሱ ነበር። ያው አሜሪካን ጆ ናቸው። ጥሩ ሰዎች ናቸው፣ ቀና አመለካከት ያላቸው። ግን ተገቢ አይደለም። እነኛ የኛ አባቶች ሰጥተው ቢሆን ኖሮ እኛ ምን ሰጥ ነበር። ግን ትውልድ የሚማርበት ከሆነ መከልከል ነውር። ፍኖተ ካርታ ውስጥ ገብቶ ሌላ ቀርቶ በመምሪያ ደረጃ ወይም በኮሚሽን ደረጃ እንኳን አንድ ቢሮ ኖሮት ይሄድ ህግ ወጥቶለት ቢሆን እኛ ማውጣት ግድ ነው። በህግ ማዕቀፍ ውስጥ ነው እናስተምራለን። አሁን ግን ሁሉም ማራለ ሁሉ ሲመጣ ይዘህ ጥፋ ማለት ነው። ራሱንም ይዞት ሊጠፋ ይችላል። እና ትውልዱ መንቃት አለበት። በቃ መንቃት አለ። የኔነት ስሜት መኖር አለበት። መፈጠር ያለባቸው ነገሮች አሉ። እንግዲህ አሁን በጣም የሚያስፈራ ነው የህዝቡ ስሜት። አግሬሲቭ መሆን አያስፈልግም። ረጋ ብሎ የተወሰኑ ሰዎች አስበውበት ጥሩ ደረጃ ማድረስ፣ ጠልሰሙንም እንደገና ወደ መጽሐፍ መቀየር ነው። አንዱን ሞክረናል። ውስጥ እግሩ በአይቲ ውስጥ ሞክረነው ፈራንና ፓተንት ሳይደረግ የአገር ሀብት ማውጣት እንደውም እኛም ማናቀውን እውቀት የሌለንን እንትኑ ኮምፒውተሩ በደንብ ያወራዋል። ስለዚህ አሁን ጠልሰሙንም ከሰጠን የበለጠ ምልክቶችን ከሰጠን ጽፎ ስለሚያወጣው ካሁን አይቲው ያወጣዋል። ብዙ ስራ የለንም እኮ እኛ አንድ ነገር ሞክረን ደንግጠናልና እናደርገው አልሰጥም። እኔ እንደ ኢትዮጵያዊነቴ አስተዳደርን ወደ የስርዓት ዝርጋታ ያስፈልገዋል መንግስታችን። አሁን የስርዓት ዝርጋታው አርቲፊሻል በየሳምንቱ የሚቀያየር ኮንክሪት የሆነ ዲያመንድ የሆነ አስተዳደር ያስፈልጋታል ኢትዮጵያ። ለሀገሪቷ ወደዛው ቢመጡ ጥሩ ነው። እንደ ዘረደሸትነቴ ደግሞ ኢትዮጵያዊ የሆነ እውቀት ህግ ወጥቶለት በስርዓት እንዲመዘገብና በህግ ማዕቀፍ ውስጥ ሆኖ ልጆች ትውልድ እንዲማረው ፈልጋል። አለበለዚያ ግን እግዚአብሔር ሰው አልፈጠራትም እናችን ምድር ፈጣሪ ነው የፈጠራት። ይሄ እውቀት ስንት ሺህ ዘመን አልፎ መጥቷል። አሁንም አይጠፋም። መጽሐፍ ጠፍተዋል ምን ቢባል ደግሞ ውሸት ነው፣ አይጠፋም።
ከየት አምጥቶት ነው የሚሰጠፈው? ሞተን ነው ቆመን ከኛ የሚወስዱት? እንሄዳለን እኮ ሀገራቸው መነኮሳቶቻችን ሰርቀው ይወስዳሉ። አእምሯቸው ላይ የሆነ ነገር ገጥሞ ያሳብዷቸዋል። ብዙ ነገሮች አይተናል። ግን ምን ያለው በጣም ካገር ጭራሽ ፓስፖርቴን ቀድቼ ጥዬ ዝም ብቻዬን ነው የምኖረው እዚሁ። እና ወሳኝ የሆኑ ሰዎች ስለዚህ እውቀት ሊያስቡ ይገባል። ካላስቡም ራሳቸውን ነው የሚጎዱት። እውቀቱ ይተላለፋል። አንድ ለአንድ እንኳን ቢሆን ይተላለፋል። እና አትፍሩ፣ እግዚአብሔር አለ፣ ፈጣሪ አለ። እንደ ሀገር ግን ኖሌጃችንን እየከሰርን ነው። አላስተምርም ብንል ነበረ መጥፎ። እንደውም በ98 ዓመተ ምህረት ዩኒቨርሲቲውን ለመስራት ከውጭ ሀገር ሰዎች ጠይቀውን ዘረደሸቱ በ81 25 ሆኖ መጥቶ እዛው ግቢ ለማስተማር ዩኒቨርሲቲውን ለመስራት ትርፍ ቦታ ሁሉ ጠይቀን ነበር። እምቢ ብሎን ነው የከተማው 2003 ላይ ጥዬ ወጣሁ። ዕቃም አላነሳሁም። ምን አለ እዛው ዕቃው። አሁን ህዝብ ግን ያደርጋል። ህዝብ ደግሞ ገንዘብ አይደለም የሚጠየቀው፣ ሀሳብ ከገንዘብ ይበልጣል። ዛሬ የመጣው ህዝብ ሀሳቡ ከብር በላይ ነው። የኢትዮጵያን ህዝብ ግን ከዜሮ ተነስታ ሀገርህን አድን ላለሁ ሀገር ውስጥ ላለሁ። የውጭ ሀገሮቹን ግን ውጭ በመኖራችሁ ማክዶናል በልቶ ጠግቦ ይህንን ህዝብ ባያሳስተው ደስ ይለኛል። እኔ የራሴንም ወንድሞች ቢሆን አልቀበላቸውም በዚህ ጉዳይ። እና እንደ አገር ውስጥ ያለነው ኢትዮጵያውያን ከዜሮ እንነሳና ስለ ሀገራችን እናስብ። መጣላት፣ መናከስ፣ መጋደል፣ መባላት ማንንም አይጠቅምም። ኢትዮጵያን እንደገና ወደ ነበረችበት ለመመለስ መፋቀር ያስፈልጋል። ፍቅር ወሳኝ ነው።